አካሌ አቤት አዳም ሔዋን አካሌ አቤት አዳም ከእግዚአብሔር የተሰጠሽኝ በረከቴ ነሽ አዳም አካሌ አቤት ሔዋን ሆይ አዳም አካሌ አቤት ሔዋን ሆይ ከእግዚአብሔር የተሰጠኝ የቤቴ ራስ ነህ። እግዚአብሔር መውደቄን በሚመኙ ፊት እጄን ይዞ አቆሞኛል። መሰበሬን በሚናፍቁ ፊት ልቤን ደግፎልኛል። ሁሌም አብረኸኝ እንዳለህ እኔ አምናለሁ። ዛሬ ግን ሰዎች በእውነት አብረው ነበረ፣ በእውነትም አግዞሃል ሲሉ አስገረምከኝ። ዳግም እጄን ባፌ አስጫንከኝ። ተመስገን። ደመቅ ብላላችሁ ባይዘው በጣም ነው ያማረባት ከምላችሁ እንዳው ምን ያላማረብኝም ማለት ይችላል። እስኪ አሳያቸው፣ ከላይ ወደ ታች አሳያቸው። የምር እንዴት እናማረበት በደንብ ያሳዩና ከዚህ ሊደምር ያምራል። ልብሷን በጣም ነው የወደድኩት። ይህ ልብስ ማለት ነውና በጣም አምሮብሻል። ባይዘው ስለምታምርም ነው ልጅቷና ልብሱን አሳመረችው ነው የሚባለው። አለፈው ጊዜ አጥሮን ሩታዬም በስነ ስርዓት አላወራችም ነበረ። እስኪ ዛሬ በደንብ አውሪያችን ረጋ ብለሽ ትትት ብለሽ ማለት ነው። በደስታ ሰላም ሰላም፣ ውድና የተከበራችሁ ፋሚሊዎቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በበዓል እንኳን አደረሳችሁ፣ ይቅርታ እንኳን አደረሳችሁ ሳልላችሁ እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ እያልኩኝ እንግዲህ በዓሉን ደስ በሚል ሁኔታ እዚህ ፈታ ብለን እያከበርን እንገኛለን። እንደምታዩን እንደዚህ ሽብርቅ ብለን ያ እንደዛ እያከበርን እንገኛለን። ሲቀጥል ደግሞ ዛሬ እዚህ አብረን ላለነው መልስ ጭምር ነው አለ ሀገር ቤት እሱ እንዳለ ሆኖ እዚህ ስለምን ይቅርብን እንዴ? ስንት ወዳጅ ስንት ጓደኛ አለን። ከነሱ ጋር ደግሞ ፋሽ ብርቅ ድምቅ ማለት አለብን ብለን እዚህ መልስ ፕሮግራም አለን ማለት ነው። እና ጥሩ ታይም እያሳለፍን ነው። እንግዲህ ከላይ በጣም እየቀወጡት ነው። ጥሩ ታይም እያሳለፉ ነው። ብቻ በጣም ደስ ብሎኛል። እወዳችኋለሁ። የዛን ቀን ስሜት ግን ሪል በጣም ይለይ ነበር። እግዚአብሔርን ነው የምላችሁ። እኔ ፎቶም ስነሳ ለብሻለሁኝ። በተገቢው መንገድ በተገቢው ሁኔታ ስትለብሱት በጣም ደስ የሚል ስሜት አለው። ያስደነግጣል። ሰዎች ተሰብስበው ምናምን በጣም ነበር ደስ ያለኝ። እና ምን አይነት ስሜት ተሰማሽ? ዱባይ ሁሉ ፕሮግራም በመዘጋጀቱ ይህንን ቫይብ ስታይ ምን አይነት ስሜት ተሰማሽ? ሳትዋሽ ተናገሪ። በጣም ነው የምወዳችሁ። በዛን ቀን ለተገኛችሁ ሰዎች፣ መገኘት እየፈለጋችሁ ላልቻላችሁ ዛሬ ላይ ተገኙ ደግሞ ሁላችሁንም አመስግኑ። ቪዲዮውን ስለሚያዩ
ስለሚያዩት ማለት ነው። ዛሬም ለተገኛችሁ እንግዶቻችን እጅግ በጣም አድርጌ አመሰግናለሁኝ። ባለፈው መገኘት ላልቻላችሁ እየፈለጋችሁ ለቀራችሁ ሰዎች እንግዲህ እጅግ በጣም አድርጌ አመሰግናለሁኝ። አትሊስት ማሰብ ራሱ አንድ ነገር ስለሆነ ማለት ነው። ወይኔ በሄድኩኝ በተገኘው ምናምን የሚለው ሐሳብ ራሱ አንድ ነገር ነው አይደለ? ደመቅ ብላላችሁ ባይዘው በጣም ነው ያማረባት ከምላችሁ እንዳው ምን ያላማረብኝም ማለት ይችላል። እስኪ አሳያቸው፣ ከላይ ወደ ታች አሳያቸው። የምር እንዴት እናማረበት በደንብ ያሳዩና ከዚህ ሊደምር ያምራል። ልብሷን በጣም ነው የወደድኩት ይህ ልብስ ማለት ነውና በጣም አምሮብሻል። ባይዘው ስለምታምርም ነው ልጅቷና ልብሱን አሳመረችው ነው የሚባለው። ባለፈው ጊዜ አጥሮን ሩታዬን በስነ ስርዓት አላወራችም ነበረ። እስኪ ዛሬ በደንብ አውሪያችን ረጋ ብለሽ ትትት ብለሽ ማለት ነው። በደስታ ሰላም ውድና የተከበራችሁ ፋሚሊዎቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በበዓል እንኳን አደረሳችሁ። ይቅርታ እንኳን አደረሳችሁ ሳልላችሁ እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ እያልኩኝ እንግዲህ በዓሉን ደስ በሚል ሁኔታ እዚህ ፈታ ብለን እያከበርን እንገኛለን። እንደምታዩን እንደዚህ ሽብርቅ ብለን ያ እንደዛ እያከበርን እንገኛለን። ሲቀጥል ደግሞ ዛሬ እዚህ አብረን ላለነው መልስ ጭምር ነው አለ ሀገር ቤት እሱ እንዳለ ሆኖ እዚህ ስለምን ይቅርብን እንዴ? ስንት ወዳጅ ስንት ጓደኛ ያለን ከነሱ ጋር ደግሞ ፋሽ ብርቅ ድምቅ ማለት አለብን ብለን እዚህ መልስ ፕሮግራም አለን ማለት ነው። እና ጥሩ ታይም እያሳለፍን ነው። እንግዲህ ከላይ በጣም እየቀወጡት ነው። ጥሩ ታይም እያሳለፉ ነው። ብቻ በጣም ደስ ብሎኛል። እወዳችኋለሁ። የዛን ቀን ስሜት ግን ሪል በጣም ይለይ ነበር። እግዚአብሔርን ነው የምላችሁ። እኔ ፎቶም ስነሳ ለብሻለሁኝ። በተገቢው መንገድ በተገቢው ሁኔታ ስትለብሱት በጣም ደስ የሚል ስሜት አለው። ያስደነግጣሉ። ሰዎች ተሰብስበው ምናምን በጣም ነበር ደስ ያለኝ። እና ምን አይነት ስሜት ተሰማሽ? ዱባይ ወይ ሁሉ ፕሮግራም በመዘጋጀቱ ይሄንን ነገር ይሄንን ባይፍ ስታይ ምን አይነት ስሜት ተሰማሽ? ተናገር። በጣም ነው የምወዳችሁ። በዛን ቀን ለተገኛችሁ ሰዎች መገኘት እየፈለጋችሁ ላልቻላችሁ ዛሬ ለተገኙ ደግሞ ሁላቸውንም አመስግኝ ቪዲዮውን ስለሚያዩት ማለት ነው። ዛሬም ለተገኛችሁ እንግዶቻችን እጅግ በጣም አድርጌ አመሰግናለሁኝ። ባለፈው መገኘት ላልቻላችሁ እየፈለጋችሁ ለቀራችሁ ሰዎች እንግዲህ እጅግ በጣም አድርጌ አመሰግናለሁኝ። አትሊስት ማሰብ ራሱ አንድ ነገር ስለሆነ ማለት ነው። ወይኔ በሄድኩኝ በተገኘው ምናምን የሚለው ሐሳብ ራሱ አንድ ነገር ነው አይደለ? አበባ ናት አበባ የአንድነታችን አበባ መቅረዙን አበሩ አበባ በአንድ ጣሪያ ስር